መካከለኛው ምስራቅ ወረራ የለት ታላቅ ጦርነትና ዲፕሎማሲያዊ ፍጥጫ ገፍቷል። አሜሪካ በኢራን ላይ የወሰደችውን ወታደራዊ እርምጃ ተከትሎ የዋይት ሃውስ ከፍተኛ ምንጮች እጅግ አስገራሚ መረጃ ይፋ አድርገዋል። እንደ ዋይት ሃውስ መግለጫ ከሆነ ኢራን አሁንም ቢሆን ከዩናይትድ ስቴትስ ጋር ንግግሯን እንደቀጠለችበትና በመጨረሻም ስምምነት ላይ ለመድረስ ፍላጎት እንዳላት በይፋ ገልጻለች። ይሁን እንጂ በሁለቱ ሀገራት መካከል ያለው የቃላት ጦርነትና ታላቅ መካሰስ አሁንም የዓለምን ማህበረሰብ ትኩረት እየሳበ ይገኛል። ይህ በእንዲህ እንዳለ የእስራኤል የደህንነት ካቢኔ ባደረገው አስቸኳይ ግምገማ ለሀገሪቷ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ለባለቤታቸው የህይወት ዘመን ልዩ የደህንነት ጥበቃ እንዲደረግላቸው በይፋ ወስኗል። ይህ ውሳኔ የተላለፈው ኢራን በጠቅላይ ሚኒስትሩ ላይ የግድያ ሙከራ ልትፈጽም ትችላለች የሚል እጅግ ከባድ ስጋት በመፍጠሩ እንደሆነ ሲኤንኤን ዘግቧል። በዋሽንግተን በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ የሀገሪቱን የኢኮኖሚ እድገት አስመልክቶ የሰጡት አወዛጋቢ መግለጫና ያሳወቁት አዲስ ምስጢራዊ የምርጫ ሰነድ በአሜሪካ የውስጥ ፖለቲካ ውስጥ ታላቅ አውሎ ንፋስ ፈጥሯል። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ የብርሃን ኒውስ ቤተሰቦቻችን፣ በዓለም ዙሪያ ያሉ እጅግ ትኩስ ታማኝና ገብጋቢ መረጃዎችን በጥልቀት እያገናኘን በፍጥነት ወደ እናንተ የምናደርስበት የብርሃን ኒውስ ቻናላችን ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን ይህ ቪዲዮ ደግሞ ለብዙዎች እንዲደርስ አሁኑን ላይክ በማድረግ ስራችንን እንድትደግፉ በአክብሮት እየጠየቅን ቀጥታ ወደ ዝርዝር መረጃዎቹ የምንወስዳችሁናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በአገር አቀፍ ደረጃ በተላለፈው የቴሌቪዥን ንግግራቸው ላይ በሳቸው የስልጣን ዘመን አሜሪካ ታላቅ የኢኮኖሚ ለውጥ እያሳየች መሆኑን ገልጸዋል። ትራምፕ በንግግራቸው አሜሪካ በአሁኑ ወቅት ከታሪኳ የላቀ ኢንቨስትመንት ፍሰት፣ አዲስ የስራ ዕድሎች ፈጠራና የዓለም አቀፍ እምነት እያገኘች መሆኑን ተናግረዋል። በተለይም በዓለም አቀፍ ደረጃ በሰፊው የተጋራውና መነጋገሪያ የሆነው የትራምፕ ንግግር እንዲህ የሚል ነበር። ከ2 ዓመት በፊት ሀገራችን ሙታ ነበር፣ አሁን ግን በዓለም ላይ በማንኛውም ቦታ ካሉ ሀገራት ሁሉ እጅግ ተፈላጊና ምርጥ ሀገር ሆናለች ብለዋል። ሆኖም ግን ይህ ንግግራቸው በነጻ ተንታኞችና በፋክት ቼክ ተቋማት ዘንድ ትልቅ ጥያቄ አስነስቷል። በርካታ የኢኮኖሚ ባለሙያዎች እንደሚጠቁሙት ከሆነ ምንም እንኳን በተወሰኑ ዘርፎች ላይ ኢንቨስትመንትና የስራ ዕድል እድገት ቢታይም ትራምፕ የተናገሯቸው ሰፋ ያሉ ኢኮኖሚ መግለጫዎች እርስ በርስ የሚጋጩና በተናጠል ሊረጋገጥ የማይችሉ መሆናቸውን በመግለጽ የሀሳቡን ትክክለኛነት ተከራክረውበታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በዚሁ ንግግራቸው ላይ ሌላ ትልቅ ቦምብ ጥለዋል። ዋይት ሃውስ ቀደም ሲል ምስጢራዊ የነበሩ የደህንነት ሰነዶች ይፋ ማድረጉን አስታውቋል። እንደ ትራምፕ ገለጻ ከሆነ እነዚህ አዲስ ሰነዶች በአሜሪካ የኤሌክትሮኒክስ ድምጽ መስጫ ስርዓት ላይ ያሉትን ክፍተቶችን የሚያጋልጡና የምርጫ ደህንነት ስጋትን የሚቀሰቅሱ ናቸው። ትራምፕ አክለውም ቻይና ከ20 የአሜሪካ ፕሬዝዳንታዊ ምርጫ ጋር የተገናኙ እጅግ ሰፊ የአሜሪካ አመራጮችን መረጃ እንደሰረቀችና ሰነዶቹም ይህንን ድክመት እንደሚያሳዩ ተከራክረዋል። ነገር ግን ይህ መግለጫ ከተለቀቀ በኋላ የምርጫ ባለሙያዎች፣ የቀድሞው የደህንነት ባለስልጣናትና ገለልተኛ የሀቅ አጣሪዎች ፈጣን ማስጠንቀቂያ ሰጥተዋል። እነዚህ ወገኖች እንደሚሉት ከሆነ ይፋ የሆኑት ሰነዶች ከዚህ ቀድሞ የሚታወቁ የሳይበር ደህንነት ስጋቶችንና የውጭ ሀገራት የመራጮችን መረጃ ለመስረቅ ያደረጉትን ሙከራ የሚያሳዩ ቢሆኑም የድምጽ መስጫ ማሽኖች መጭበርበራቸው ወይም የ20 ምርጫ ውጤት መቀየሩን የሚያሳይ ምንም አይነት ማስረጃ አያቀርቡም ብለዋል። ተንታኞች እንደሚሉት ከሆነ የመራጮች መረጃ በብዙ የአሜሪካ ግዛቶች በይፋ የሚገኙ ወይም ለንግድ የሚሸጥ በመሆኑ ይህ መረጃ መወሰዱ ብቻውን የምርጫ ስርዓቱን መጣስ ወይም የምርጫ ማጭበርበር መኖሩን አያረጋግጥም ብለዋል። ይህ በእንዲህ እንዳለ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊና ዲፕሎማሲያዊ ሚና የሚያሳይ ሌላ ትልቅ እርምጃ ወስዳለች። ዩናይትድ ስቴትስ ወደ ሳውዲ አረቢያ የሚላክ ወደ $2 ቢሊዮን የሚጠጋ እጅግ ዘመናዊ የጦር መሳሪያ ሽያጭ ማጽደቋ በምስል የተደገፉ ማስረጃዎችና ሌሎች ማስረጃዎች የሚያሳዩ ናቸው። ይህ ውሳኔ በቀጠናው ያለውን ወታደራዊ ሚዛን ለመጠበቅ የተወሰደ ቢሆንም ዋሽንግተን የውስጥ ዲፕሎማሲያዊ ክበቦች ውስጥ ሰፊ ክርክር አስነስቷል። በሌላ በኩል ግን የዋይት ሃውስ ከፍተኛ ባለስልጣናት እንደገለጹት ከነዚህ ሁሉ ወታደራዊ እርምጃዎች ጀርባ ኢራን አሁንም ቢሆን ከዩናይትድ ስቴትስ ጋር ውይይቷን ለመቀጠልና ስምምነት ላይ ለመድረስ ያላትን ከፍተኛ ፍላጎት እያሳየች መሆኑን መግለጻቸው በመካከለኛው ምስራቅ የሰላም ተስፋ ሙሉ በሙሉ እንዳልጠፋ ያሳያል። ይሁን እንጂ በሁለቱ ሀገራት መካከል ያለው የቃላት ጦርነትና ከፍተኛ መካሰስ አሁንም በቀጠናው መረጋጋት ላይ ስጋት መፍጠሩ አልቀረም። ወደ እስራኤል ጉዳይ ስንመጣ ደግሞ የአሜሪካ ኮንግረስ አባላት በሀገሪቱ የውጭ ጉዳይ ፖሊሲ ላይ እጅግ ተከፋፍለዋል። በተለይም የሪፐብሊካን ኮንግረስ አባል የሆኑት ቶማስ ማሴ አሜሪካ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የምታደርገውን ወታደራዊ ድጋፍ አስቸኳይ ማቆም አለባት ሲሉ በይፋ ተከራክረዋል። ማሴ ሲናገሩ የአሜሪካ ታክስ ከፋዮች ገንዘብ ግጭቱን ያራዝማሉ ተብለው የሚታመኑ ፖሊሶችን ለመደገፍ መዋል የለበትም ብለዋል። ነገር ግን የዚህ እርዳታ ደጋፊዎች በበኩላቸው እስራኤል ለአሜሪካ እጅግ ወሳኝ የስትራቴጂ አጋር በመሆኗ
ይህ ድጋፍ ለሀገሪቱ ደህንነት የግድ አስፈላጊ ነው ሲሉ ይከራከራሉ። በተያያዘ መረጃ ሲኤንኤን እንደዘገበው የእስራኤል የደህንነት ካቢኔ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ለባለቤታቸውና ለልጆቻቸው ልዩ የደህንነት ጥበቃ እንዲደረግላቸው ወስኗል። ለኔታንያሁና ለባለቤታቸው የሚደረገው ጥበቃ ለሕይወት ዘመን ሲሆን ለልጆቻቸው ደግሞ ለሚቀጥሉት 5 ዓመታት የሚቆይ ነው ብለዋል። ለዚህ አስቸኳይ ውሳኔ ዋናው ምክንያት የኢራን ወኪሎች በጠቅላይ ሚኒስትሩ ላይ የግድያ ሙከራ ሊፈጽሙ ይችላሉ የሚል እጅግ አስጊ የደህንነት መረጃ በመገኘቱ ነው ተብሏል።